ህይወት መቼ ሾማ መቼ ሸልማ ለውርደትና ለሽልማት እንደምታበቃን አናውቅም። በህይወታችን ለነገ ስኬት ብለን ለፍተን ሊያልፍልን ነው ልንወጣ ነው ብለን ስንል የህይወት ስንክሳር ምን እየደገሰልን እንደሆነ ሳናውቅ መራራን ህይወት የተጋፈጥን ስንቶች ነን። ዛሬ የምነግራችሁ ታሪክ ስለ አንዲት ወጣት 11 ዓመት ሰው ሀገር ለፍታ ጥሪት ሰብስቤያለሁ እንደ ሰው ልዳር ነው ልኳል ነው ብላ መታ በገዛ እናቷና እህቶቿ የደረሰባት ግፍና ጥላቻቸውን እንዳስሳለን። ሰላም ቤተሰቦች፣ ይህ የሎቲዩብ ነው። በዚህ ቻናል የምንለቀው አስተማሪና እውነተኛ ታሪኮች እንዲደርሳችሁ ቤታችንን ተቀላቀሉ። ታሪኩ የሚጀምረው በመሃል ከተማ ላይ የማጣት ማዕበል የሚያንገላታቸው ቤተሰብ ነው። እዚህ ቤት ውስጥ ከእናታቸው ጋር የሚኖሩ 3 እህትማማቾች አሉ። ልጆቹ ከአባታቸው ሞት በኋላ የትምህርት ዓለምን እርግፍ አድርገው ትተው የዕለት እንጀራቸውን ለማምጣት በየበኩላቸው ተሰማርተዋል። የሴቶቹ እናት ቤተክርስቲያን ደጅ ላይ በመቀመጥ ዕጣንና ጧፍ በመሸጥ ነው ልጆቻቸውን የሚያስተዳድሩት። ትሁት እህቶቿ እንዳይራቡባት የቀን ስራ በመስራት ለሰዎች በመላላክ ደከመኝ ሰለቸኝ ሳትል ለቤተሰቦቿ የሚበላ ይዛ በመምጣት ቤቷን የምታስተዳድር ታላቅ እህት ነች። ምንም እንኳን እህቶቿ እንዳይራቡባት ብትለፋም ሁል ጊዜ ግን አንድ ጥያቄ አላት። እህቶቿ ለእሷ ያላቸው ስሜት ግራ ያጋባታል። ታማ እንኳን የመተኛት ትንሽ ደቂቃ እንኳን የማር መብት እንኳን እስከማይኖራት ድረስ በጣም ይጫኗታል። ከስራው ጫና በተጨማሪ ቤት ውስጥ የምትፈልገውን ያህል ፍቅር አለማግኘቷ ትሁትን ሁል ጊዜ ልቧን ይነካዋል። ትሁት የምትፈልገው በእናቷ መታቀፍ፣ በእህቶቿ መወደድን ነው። ሌላ ከነሱ ምንም አትፈልግም። አንድ ቀን በጣም የምትወዳትና የምታውቃት ጓደኛዋ ከሀገር ውጭ ወጥታ መስራት ከፈለገች እጇ ላይ አንድ ጥሩ እድል እንዳለ ነገረቻት። ትሁትም ወዲያው አላቅማማችም። በደስታ ወጥታ መስራት እንደምትፈልግና እንድታመቻችላት ለመነቻት። የትሁት ጓደኛ ቃል በገባችው መሰረት ትሁትን አስፈላጊውን ነገር ሁሉ አሟልታ ሸኘቻት። ትሁት የሄደችበት 2 እህትማማቾች አረብ ቤት ነበር የደረሳት። ሰዎቹ እጅግ በጣም የዋህና ጥሩ ሰዎች ናቸው። ትሁትም ሁሉ ነገር ተመችቷታል። በእናቷ ቤት ሆና ያላገኘችውን ፍቅርና እንክብካቤ በእነዚህ በ2 አረብ ሴቶች መሃል የምትፈልገውን ፍቅርና እንክብካቤ አግኝታለች። ነገር ግን ሁሉ ጊዜ ጭንቅላቷን አሁንም ድረስ የሚመታት የእህቶቿ የማያቋርጥ ፍላጎት፣ የማያቋርጥ ጥያቄ ነበር። ሁሉ ጊዜ ለነሱ ገንዘብ መላክ በጣም ስለደከማት አሁን ነገሮችን አመቻችቼ መምጣት አለብኝ ብላ ስትል ከ2 ዓመት በኋላ ወደ ሀገሯ ተመለሰች። እንደመጣች የእናቷን ቤት አሳደሰች። ለእህቶቿ አንድ ላይ የሚሰሩበትን ልብስ ቤት ከፈተችላቸው። ገንዘብ የሚያስፈልጋቸውን ነገር ሁሉ አመቻቸችላቸው እና ከአሁን በኋላ ከኔ ምንም አይነት ገንዘብ እንዳትጠብቁ፣ ከዚህ በኋላ ተመልሼ ስመጣ የራሴን ህይወት መኖር ፈልጋለሁ ስትል ቁጭ አርጋ መከረቻቸው። እነሱም በሰዓቱ በጣም ተደሰቱ። ምክንያቱም ለጊዜዎቻቸው ላይ በቂ ገንዘብ ነበረና። ትሁትም ወደ ስራ ቦታዋ ተመለሰች። ጥሩ ጊዜያቶችን አሳለፈች። ህይወትን ኑሮን በዛ ቤት ተመችቷት ስለነበር ምኑንም ሳታውቀው ነው አመታቶችን ያስቆጠረችው እና በዚህ መሃል ሁል ጊዜ ለእናቷ እየደወለች የምልክልሽን ገንዘብ አስቀምጪ፣ ወደ ሀገሬ ስመጣ የራስ የሆነ ነገር መስራት ፈልጋለሁ እያለች ሁል ጊዜ ገንዘብ ትልክ ነበር። ከሄደች ከ4 ዓመት በኋላ እናቷ ደወለችላትና በጣም ጥሩ ቤት በጥሩ ዋጋ እንዳገኘችና ይህ ቤት እንዳያመልጣት ስትል ነገረቻት። ትሁት ወደ ሀገሯ መመለስ ብትፈልግም ኑሮ ይከብድሻል፣ አንቺ አትችይም የሚለው ጫና የሚፈጥረው ቃላቸው ግን እጅግ በጣም እያስፈራትና እያስደነገጣት መጥቷል። ነገር ግን ወደ ሀገሯ ስትገባ የራሷ ቤት እንደሚኖራት ስታስብ ልቧ በደስታ ጮቤ ረገጠ። እናም ወዲያውኑ በሀሳቧ ተስማማች። እንድትገዛው ብላ ያላትን ገንዘብ ሁሉ ላከች። አሁን ባዶ እጇን ስለሆነች ትንሽ ጊዜ መስራት አለብኝ ብላ አእምሮን አሳመነች። ወደ ሀገሬ ስገባ
የራሴን ስራ መስራት ፈልጋለሁ። ጥቂት አመታቶችን ከሰራች በኋላ በተደጋጋሚ ወደ ቤት ወደ ሀገሬ ልመለስ ነው ብላ ስትል ከእህቶቿና ከእናቷ የምትሰማው መልስ ሁልጊዜ በጣም ያስደነግጣት ነበር። ነይ ከማለት ይልቅ ኑሮ ተወዷል፣ እዚህ ሀገር ብዙ ማትለምጁ ነገር አለ እያሉ የሚያስፈራሯት ነገር ግራ አጋብቷታል። አሁን የጤናዋ ሁኔታ በጣም ግራ እያጋባት ነው። ከእለት ወደ እለት እየመማት መጣ። አሁን ያስኩትን ይዤ ወደ ሀገር የሚሄዳለ እጄ ላይ ባለው ነገር ስራም ሰርቼ ራሴን ማስተዳደር እችላለሁ ስትል አሰበችና ለእህቶቿም ሆነ ለእናቷ ሳትናገር ትኬቷን ቆርጣ ወደ ሀገሯ መጣች። ማታ ቤተሰቡ ቁጭ ብሎ እየተነጋገረ ያለ በሩ ተንኳኳ። ትንሽዬዋ ሄዳ ስትከፍተው ያልጠበቁት እንግዳ ሆነባቸው። በጣም ደነገጡ። ከ8 ዓመት የስደት ጊዜ በኋላ እንደዚህ ይቀበሉኛል ብላ ስላልጠበቀች ልቧ ክፉኛ ተሰበረ። ይህን ያህል የለፋችላቸው ቤተሰቦቿ ምንም አይነት ፍቅር ባያሳዩአትም ፈጣሪዋን ግን ባላት ነገር በሰጣት ነገር ልታመሰግነው ወደ መቅደሱ ሄደች። ቀን አንዳንድ ነገሮችን ስታስተካክል ውላ ከነገ በኋላ ራሷን ችላ መቆም እንዳለባት ተሰምቷት ወደ ቤቷ ሄደች። ቤት ስትገባ ገና በሩን ከፍታ ስታይ እህቶቿ ከእድሜ እኩዮቻቸው ጋር ያልተገባ ግንኙነትን ሲያደርጉ ተመለከተች። በጣም ደነገጠች። ቶሎ በፍጥነት ቤቱን እንዲለቁ አዘዘቻቸው። ቤቱንም ሆነ እናታቸውን አለማክበራቸው በጣም አናደዳት። ለራሳችሁ ክብር የላችሁ፣ ለእናታችን ክብር የላችሁም እያለች በተደጋጋሚ እየጮኸች ስትናገር እነሱ ግን ከት ብለው ይስቁባት ነበር። በጣም የገረማት የእህቶቿ ሳይሆን እናትየው ለነሱ ተደርባ የምታወጣቸው ቃላት፣ አንቺ አልፎብሻል፣ አንቺ ጊዜሽ አልፏል፣ ታያቸው ልጆቼ ለነጻነታቸው ስትል ልቧ ተስፋ ቆረጠ። አነባች፣ አዘነች። እሺ ማዬ፣ ይህንን ከሆነ የምትፈልጊው አሁን እጅሽ ላይ ያለውን ካርታና በስሜ የተቀመጠውን ገንዘብ እባክሽ ስጪኝ። ወዲያውኑ ራይት ጠራች። ቦርሳዋን አንጠልጥላ ከዛ ቤት ተመልሳ ላለመምጣት ቤታቸውን ጥላላቸው ወጣች። እቃዎቿን ሆቴል ካሳረፈች በኋላ ቀጥታ የሄደችው በስሟ የተቀመጠውን ብር ለማውጣት ወደ ባንክ ቤት ሄደች። የህይወቷ አስፈሪና ጨለማ ክፍል እንደሚጀምር ግን ዛሬ አላወቀችም ነበር። ሂሳብ ሰራተኛው አንዴ ደብተሯን አንዴ እሷን እያገላበጠ አየና እስኪ አንዴ ወደ ውስጥ እንግባ ብሎ ስራ አስኪያጁ ጋር ይዟት ገባ። የምታየው ነገር ቢያስደነግጣትም የፈራችውም አልቀረም። ይሄ ደብተር የማን ነው? ከየት አመጣሽው? ማን ሰጠሽ? የሚለው የስራ አስኪያጁ አጣዳፊ ጥያቄ ግራ አጋባት። ልቧን አጥወለወለው። ደነገጠች። ምን ሊፈጠር ይሆን የሚለው ስጋቷ እያየለ መጣ። ይሄ የሷ የሂሳቧ ደብተሯ ከአመታት በፊት ባለመታደሱ ምክንያት እንደተዘጋና ይሄ የባንክ ቤቱ ጽሑፍ እንዳልሆነ እላዩ ላይ የተጻፉ ቁጥሮች በጠቅላላ በባንክ ቤቱ የተሰራ ሳይሆን በአንድ ግለሰብ የተሰራ እንደሆነ አረዷት። በአካውንቷ ውስጥ የቀረው 700 ብር ብቻ እንደሆነ ሲነግሯት ደነገጠች። አልቅሽ ሩጪ አላት። እየቃዠችን መሰላት። በህልም ዓለሙም ያለች መሰላት። ልቧ በጣም ይመታል። አሁን ቀጥዬ ማወቅ ያለብኝ የቤቴን ጉዳይ ነው ብላ ስትል የቤት ካርታ ነው ብላ እናቷ የሰጠቻትን ይዛ ወደ የሚመለከተው ክፍል ይዛ ሄደች። ይሄ ማስተዳደር ወረቀቱን እንዳየ ከየትና ማን እንደሰጣት አጥብቆ ጠየቃት። ከትንሽ ከጠየቃት በኋላ ወዲያውኑ ስልክ አንስቶ ደውሎ 2 ፖሊሶች መጡና ግራ ቀኝ አንጠልጥለው ወደ እስር ቤት ወሰዷት። መርማሪው በህጉ መሰረት የያዝሽው ወረቀት ህገወጥ ነው፣ ማን የሰጠሽ? ከየት ነው ያመጣሽው ብሎ ጠየቃት። ከአረብ ሀገር ሆና ገንዘብ እንደላከችና እናቷ ገዝታ እንደጠበቀቻት ነገረችው። የእናቷን አድራሻ ጠየቀና እሷን ለጊዜው ማረፊያ ቤት እንድትቆይ አድርጎ የስራ ባልደረቦችን በጠቅላላ ያዘና እሷ ወዳለችው አድራሻ በፍጥነት ሄደ። ነገር ግን እሷ እንዳለችው ያገኘው እናትና እህቶቿን ሳይሆን አንድ በእድሜ ጣና ያሉ ሽማግሌ ነው። ሽማግሌውም ቤቱ ከአመታት በፊት እንደተሸጠና ነገር ግን የቤቱ ባለቤቶች ድንገት በዚህ 3 ቀን ውስጥ ቤቱን ለቀው እንደሄዱ ነገሩት። መርማሪው በጣም ልቡ አዘነ።
በአንድ በኩል እስር ቤት የገባችው ትሁትን ሲያስብ እጅግ ልቡን በሐዘን ተነካ። ነገር ግን ሌላ አማራጭ የለውም። በማግስቱ ትሁትን ይዞ ለፍርድ ቤት ቀረበ። ፍርድ ቤቱም ግራና ቀኙን ከተመለከተ በኋላ ተጠርጣሪዎቹ እስኪገኙ ድረስ የዋስ መብቷ ተጠብቆ እንድትወጣ አደረጋት። ትሁት አሁን ምንም የላትም። ልብሷንም ሆነ ቦርሳዋን እቃዋን ያሳረፈችው ሆቴል ነው። ነገር ግን እጇ ላይ አሁን ምንም ገንዘብ የለም። ባንክ ውስጥ አለ የተባለችውም ገንዘብ እጅግ በጣም ትንሽ አነስተኛ ነው። ምን እንደምታደርግ ግራ ገባት። መንገዱ ጨለመባት። በዚህ መሃል መርማሪው በጣም ልቡ ተነክቶ ስለነበር ለጊዜው ፍርድ እስኪታወቅ ድረስ ቤተሰቦቿ እስኪገኙ ድረስ ማረፊያ ከሌላት እናቱ ጋር መኖር እንደምትችል ነገራት። አላቅማማችም። በጣም በደስታ ተቀብላ አሻለችው። ወደ እናቱ ቤት ይዟት ሄደ። እናቱ ቤት ከሄደች በኋላ ትሁት ለወራት ታመመች። መርማሪውም ደከመኝ ሰለቸኝ ሲል ቤተሰቦቿን መፈለግ ጀመረ። ነገር ግን ስለነሱ የሰማው ምንም አይነት ፍንጭ አልነበረም። በተደጋጋሚ ፍርድ ቤት ብትቀርብም ቤተሰቦቿ ባለመገኘታቸው ምክንያት ለተከታታይ ቀን በተለዋጭ ቀጠሮ ስትመላለስ ከረመች። ነገር ግን ፍርድ ቤቱ መጨረሻ ላይ በተያዙ ሰዓት ለፍርድ ቤት እንዲቀርቡ፣ ትሁት ግን አሁን ነፃ አይደለችም። ልቧ ተሰብሯል። በገዛ እናቷና እህቶቿ ተከርታለች። አለኝ ያለችውን ሁሉ አታለች። ዛሬ የምትመነዝረው ምንም የላትም። እጅግ በጣም ታማለች። ከሰውነት ተራ ወጥታለች። ያልጋ ቁራኛ ከሆነች እንኳን ወራት ተቆጥረዋል። ነገር ግን በዚህ ውስጥ ሁሉ የመርማሪው እናት እጅግ በጣም በትህትና በርህራሄ ታስታመማት ነበር። ቀን ቀንን እየተካ በሽታዋም እየሻረ ቁስሏም እየዳነ ልቧም እየተፈወሰ መጣ። መርማሪው ቀስ በቀስ በፍቅሯ እንደወደቀ ሊያገባት እንደሚፈልግ ነገራት። እሷም አላቅማማችም። እንደ እህት እንደ ወንድም ያስጠጓት ቤተሰቦቿ እንደ እናት የተንከባከቧትን ሴትዮ መራቅ አልፈለገችም። ከመርማሪው ጋር እውነተኛ ፍቅር ያዛት። አብሮ ተጋብተው መኖር ጀመሩ። የመርማሪው እናት ቀድሞ በነበረ ህይወታቸው እጅግ በጣም ባለጸጋ ስለነበሩ እርጅና ተጫጭኗቸው ወደማይቀረው ሞት ሲሄዱ በቂና ከበቂ በላይ የሆነ ሀብትን አውርሷቸው አለፉ። በስራቸው የሚተዳደረውን ትልቁን ሆቴል ለትሁት እንድታስተዳድር ኃላፊነት ሰጧት። ትሁት ዛሬ ያ ሁሉም በዋ ታብሶ አንድ ቀን ጠዋት በሆቴሏ ቁጭ ብላ አስተዳደር እያደረገች እያለ አንዲት ወጣት ሴት ሁለት ህፃናትን ታቀፋ እየሮጠች ስትገባ አየቻት። ምን ሆነሽ ነው? ምን ፈልገሽ ነው ስትላት የሚበላ ፈልጋ እንደመጣች ነገረቻት። ነገር ግን ትሁት ስታያት እጅግ በጣም ደንግጣለች። የምታውቃትም መሰላት። የሆቴሉን ሰራተኛውን ቶሎ ጠራችውና ቶሎ በል እቺን ወጣት ሴት ተከተለ ሄድና የት እንደምትኖር ከማን ጋር እንደምትኖር አጣርተህ ይዘህልኝ አለችው። ወጣቱም ተከትሏት ሲሄድ እጅግ በጣም የደሃ ቤት በቆርቆሮ የታጠረ ከአንዲት አዛውንት ሴትና ከአንድ እህቷ ጋር እንደምትኖር አይቶ ተመልሶ መጥቶ ነገራት። ትሁት በጣም አለቀሰች። እነዛ ዛሬ በድህነት የሚቆራመዱት ዛሬ የማጣት አለንጋ የሚገርፋቸው እነዛ የሷ ቤተሰቦች ናቸው። ፍርድ ከሚፈርድላት ይልቅ እግዚአብሔር የፈረደላት በልጦ ዛሬ እሷ ተውባ ደምቃ ትኖራለች። ቤተሰቦቿ ግን ያልተጠበቀበት ስፍራ ላይ ወድቀዋል። ከታሪካችን ላይ እንደምንማረው ዛሬ የምንቆፍረው ጉድጓድ ነገ ማን እንደሚገባበት አናውቅምና ተጠንቅቀን እንኖር ብዬ እላለሁ። እንደዚህ አይነት ተመሳሳይ ቪዲዮዎች እንዲደርሷችሁ ቤታችንን ሰብስክራይብ ያድርጉ።